ግን በዛ ባለው ታይም በጣም ትግራይ ህዝብ ህዋ እንደሆነ እንዳለ ማለት ከዛ ከትግራይ ስንወጣ በ8 ወር ውስጥ ቆይታ ውስጥ ያለቀስኩ ነው ወጣው ማለት ነው። ያለቀስኩ ነው ወጣው። እንዲሁም በራሴ ደሞዝ ከፍለ ሄደ ትግራይ ላይ ታገል ቢባል ደስ ይላል እዛ ቢመልሱኝ ቢል በሚል ሐሳብ ነው የቆየው። ከዛም ወደ ኦሮሚያ ነበረን። ከኦሮሚያም ደግሞ ግዳጅ ላይ ነበርነው። ከግዳጅ ነው ወረዚ ይዞ ነው የመጣው። ቅያሬ ነው የተባለን እንጂ ይሄን አይል ከትግራይ ጋር ከትግራይ ክልል ጋር ከትግራይ ህዝብ ጋር ከትግራይ እናት ጋር ትዋጋላችሁ ተብሎ ይፋ አልተደረገልን። ቅያሬ ነው ሲባል እኛ በረሃ ጫካ ስለነበረን ደና ቦታ ነው ካምፕ ነው ማን ነው አርባ ምንጭ መስመር ነው አዲስ አበባ መስመር ነው ብለን ያጨበጨበን ወጣን። ቀጥታ ቆቦ ነው ያስገባል። ቆቦ ካስገባ በኋላ በአጋጣሚ መሳሪያው ሁሉ ተጭኖ ሲወጣ ይሄ ነገር ምንድነው ሲባል ቀጥታ መሆኔ ነው ያስገባን ማለት ነው። መሆኔ ሲንገባ በአጋጣሚ እዛው ላይ በቃ ግጭት ፈጥሯል ማለት ነው። ይሄን ደግሞ እኛ በፍላጎታችን አይደለም ማለት ነው። እኔ እንደራሴ ለመሄድም ለመውጣትም ልጁ አሁን ቅድም እንደገለጸ ማለት ነው ሌላ ከልጁ ከገለጸው ውጪ ሐሳብ ያለው ወታደር አለ ብዬ አላስብም። ያላሸነፍነው በአንድ አላማ ስላልተዋጋን ነው ማለት ምክንያቱም ወንድሜ ነው አባቴ ነው እናቴ ነው እዚህ ያለው እንዴት ብለህ ትዋጋለህ ሲባል ማለት የፈለኩት ለምንድን ነው ከዛ ስትሄድ ከላ ስትሄድም ከላ በየቦታው በቃ በየጫካው ከላ ያደርጋሉ ይዘው ያመጣሉ ያስቀምጣሉ ወይ እርምጃው ሞሰ ወይ አስሮ አያባሩ ምን አይሉ አስሮ እንዲያባሩ ጭምር ብሎ ማለት ነው 3-4 ሄደን የተመለሰ ነው እና እስከዛ ድረስ ነው። ከዛ ከውጊያ ተመልሰ ተነስተህ ስትሄድ ከኋላ ይመታዋል ማለት ነው። ይሄም ደግሞ እዚህ ያለው አባል ፈልጎ ሳይሆን ሚታ ይባላል ካልመታው እሱም ይገደላል እዛው ላይ በዛ ነው እንጂ የታገልን ያለ ነው እኛ ፍላጎት ኖሮን አይደለም። አሁን ትላንትና ስንተኛ ናቸው 21ኛ የድሮ 21ኛ አይደላችሁ አሁን 21ኛ ልክ ነው። ከሀገር ውጭ ጠላት ሲመጣ በልባቸው ባልዋጋም በልባቸው ስለተዋጉ አሸንፈዋል። ግን ይሄ የሀገር ውስጥ ነው። እናቴን አባቴን ወንድሜን ነው የተዋጋሉ። ስለዚህ ማሸነፍ ያቃተን ይሄ ነው ብዬ እዛም ብዙ ተናግራለሁ። እና አሁንም እኔ ቀጥታ አሁን ከላካችንም ቤተሰብ መሄድ ነው የምፈልገው። እዚህ ሆኜ ራሱ እዚሁ ጋር ላይ ሆኜ ራሱ ከቤት ብዙ የሚመጡት ልጆችንም እዛ ያስቀራው ደውዬ በስልክ እየተገናኘን ያስቀራው ነበርኩ። እሱም ብቻ ሳይሆን ከዚህ ቢሄድም ማንንም እኔ እንደ ወንድሜም ጓደኞቼም እንዲመጡን አልፈልግም። እኔም የራስን ያየሁት ስለሆነ ማለት ነው መጥቶም እዚህ የሚዋጋው ወይ ከሀገር ውጪ ከሆነ ጋር አይደለም ከወንድሙ ከአባቱ ጋር ትግራይ ህዝብ ማለት እናት ነው። አሁን መንገድ ላይ ስንመጣ ራሱ እንግዲህ የተዋጋነ ቆን መንገድ ላይ ያለቀሱ እኛን ያዩ ውሃ ያመጡልን ምግብ ያመጡልን የበላን መጣ እና ይሄ ነውና ብዙ መናገር አያስፈልግም። መቼም ሁላችሁም ማለት ነው በእናንተ እጅ ስለገባን ብቻም ሳይሆን ድሮም እንወዳቸዋለን። አሁንም እኔ መናገር እንፈልገው እንወዳቸዋለን ማለት የምፈልኩት ለምንድን ነው ብዙ ጓደኞች አሉ እንዲሁም እዛ አሁን እኛ እዚህ ሲንገባ አሁን እዚህ ትግሬ ተወላጅ የለም እዛ ነው ያስቀሩ። እዛ ሲያስቀሩ ለምንድን ነው የሚቀሩ ብለን ጠይቀናል። እኛ ለምንድን ነው የሚቀሩ ብለን ስንጠይቅ አንተ ላይ ነገር ተመልሶ ጥቃት ያደርሳል። እንዴት ጥቃት ያደርሳል ማለት ከኛ ጋር እዚህ ሲዋጋ ቆይቷል። አሁን በጉጂ ዞን በሸኔ አብረን ስንዋጋ ነበር። አብረን ስንዋጋ ቆይተን አሁን እዛ ለምን ከኛ ጋር ይሳተፍ ብዙ ልጆች አሉ። አሁን እዛ የተቀመጡበት ቦታ ሆኖ ራሱ እስካሁን ደውልላቸዋለሁ እንገናኛለን። አይዛችሁ አንተም ራስን ጠብቅ እናንተም አይዛችሁ እንመጣለን ነው ያልኩ እየተገናኛችሁ ያሉት ልጆች አሉ ማለት ነው። እና ጀግነታችሁን እኔ ስላልኩም ብቻ ሳይሆን እናንተም ማለት ነው ጀግና ናችሁ። ጀግነታችሁን ይዛችሁ አሁንም እንደምታዩ አገራችሁን ሳታስደፍሩ በዙ አሸንፋችሁ ነገ ደግሞ አብረን አንድ ላይ የምንሆን እድል እንዲፈጠርልን ፈልጋለሁ። አመሰግናለሁ።